ሰላማችሁ ይብዛ። እስከ መጨረሻው አብራችሁን ካላችሁ በ15 ሺህ ብር ምክንያት ራሷን ስላጠፋችሁ ተማሪ አገልግሎት እያቆምኩ ነው ስላለው የህፃናት ልብ ህሙማን ማዕከል ኢትዮጵያ ሳውዲ ለሚኖሩ ዜጎቿ ደህንነት ስለመጠየቋ የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት 667 የፈተና ማዕከላት ስለመዘጋጀታቸው የቲክቶከሩ መንሱር ጀማል የዋስትና ጥያቄ ውድቅ ስለመደረጉ ጨው አብዝተዋል ስለተባሉት ኢትዮጵያውያን በአሜሪካ መስጊድ ላይ ስለደረሰ ጥቃትና ሌሎችንም እነግራችኋለሁ። ማሂ ፖስት ነው። አብራችሁን ቆዩ። ህልመኛዋ ነርስ ሄንሴኒ ተፈሪ የገዛ ህይወቷን አጠፋች። ወጣቷ ሄንሴኒ ተፈሪ ነርስ ሆኜ የሰዎችን ህይወት እታደጋለሁ የሚል ትልቅ ህልም ነበራት። ለ4 ዓመታት ቀን ከሌሊት ደክማለች። በነቀምቴ ከተማ በሚገኘው የኒው ጄኔሬሽን ኮሌጅ የ4ኛ ዓመት የቢኤስሲ ነርሲንግ ተማሪ የነበረችው ሄንሴኒ ተፈሪ በትምህርቷ ጎበዝ፣ በትጋቷ በጓደኞቿ ዘንድ የምትወደድና ትልቅ ደረጃ ትደርሳለች ተብሎ ተስፋ የተጣለባት ወጣት ነበረች። ነገር ግን ያ ሁሉ የዓመታት ልፋቷና ያማረ ህልሟ በአንድ ጀንበር ጨለመ። ለብዙ ዓመታት ለፍታ እዚህ የመጨረሻ ምዕራፍ ላይ የደረሰችው ሄንሴኒ የኮሌጁን የ15 ሺህ ብር የትምህርት ክፍያ መክፈል አልቻለችም። በዚህ ምክንያት ለዓመታት የደከመችበት ሀገር አቀፍ የብቃት መመዘኛን መፈተን እንደማስችል በኮሌጁ ይነገራታል። ያሳለፈችውን ውጣ ውረድ የምታውቀው ሄንሲኒ በብር ምክንያት ህልሟ ሲጨልምባት መቋቋም አልቻለችም። ጓደኞቿ በሙሉ ወደ ፈተና አዳራሽ ሲገቡ፣ እሷ ግን በገንዘብ እጥረት ምክንያት ወደ ኋላ ቀረች። የብቸኝነት፣ የደረሰባት ሐዘን፣ የስነ ልቦና ጫናና ተስፋ መቁረጥ ስሜት ወደ ከፋ ውሳኔ መራት። የገዛ ህይወትን ማጠፋች። ለቤተሰቦቿ ማሂ ፖስት መጽናናትን ይመኛል። በአላቂ እቃዎች እጥረት የተነሳ ሳምንቱን ሙሉ አገልግሎት መስጠት አልቻልኩም አለ የኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል። ለቀዶ ሕክምና የሚያስፈልጉ አላቂ እቃዎች ከውጭ ሀገራት የሚመጡ እንደመሆናቸው ገንዘብ ቢኖር እንኳን በራስ አቅም ለመግዛትና ለማስመጣት አስቸጋሪ መሆኑን ማዕከሉ ተናግሯል። የማዕከሉ ዋና ስራ አስኪያጅ አቶ ህሩያሊ ሆስፒታሉ ሙሉ አቅሙ መጠቀም እንዳይችል እንቅፋት መሆኑ ተናግረዋል። ማዕከሉ ከሰኞ እስከ ሮብ በሙሉ አቅሙ አገልግሎት እየሰጠ መሆኑን የገለጹት አቶ ህሩይ ሐሙስና አርብ ግን በአላቂ እቃዎች እጥረት የተነሳ አገልግሎት መስጠት አለመቻሉን ተናግረዋል። መሳሪያ ለመጠቀም ሀገር ውስጥ ሊገኙ የሚችሉ የህክምና መሳሪያዎችን ለመግዛት ለባለሙያዎችና ለሌሎች አገልግሎቶች የሚወጡ ወጪዎች ማዕከሉ መሸፈን የቻለው ከመንግስት ከግለሰቦችና ከተቋማት በሚያገኘው ድጋፍ በመሆኑ አሁንም ቢሆን ከችግሩ ጥልቀት የተነሳ በሚፈለገው ልክ ለህፃናቱ መድረስ እንዳልተቻለ የተገለጸ ሲሆን ድጋፎች እንዲቀጥሉ ጥሪ ቀርቧል። 85 በመቶ የሚሆነው የኢትዮጵያ ህዝብ ከፍተኛ የጨው መጠን ያለው ምግብ እንደሚጠቀም ተነገረ። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2015 ባደረገው ጥናት በኢትዮጵያ የግፊት ታማሚዎች 16 በመቶ የነበሩ ሲሆን በ2024 በተደረገው ጥናት ቁጥሩ ወደ 17.3 በመቶ ከፍ ብሏል። በየካቲት 12 ሆስፒታል ሜዲካል ኮሌጅ የውስጥ ደዌ ስፔሻሊስት ዶክተር አምደ መስቀል መርሻ ለዳጉ ጆርናል እንደገለጹት የዓለም ጤና ድርጅት ባደረገው ጥናት በኢትዮጵያ ለግፊት አጋላጭ ከሆኑ ምክንያቶች መካከል ከፍተኛ የጨው አጠቃቀም ተጠቃሽ ነው። ከዓመታት በፊት ከነበረበት 60 በመቶም ወደ 85 በመቶ ከፍ ብሏል ተብሏል። አልኮል መጠቀምና ሲጋራ ማጨስ ለግፊት አስተዋጽኦ ከሚያደርጉ ምክንያቶች መካከል ተጠቃሽ ሲሆኑ የሚጠቀሙ ሰዎች እየቀነሱ መምጣታቸውን መረጃዎች ያሳያሉ ያሉት ዶክተር አምደ መስቀል አሁንም በደንብ መሻሻል እንዳለበት አንስተዋል። በተቃራኒው ደግሞ ፍራፍሬና ቅጠላቅጠል የመመገብ ልምድ እየቀነሰ መምጣትና የዕለት ተዕለት እንቅስቃሴ መቀነስ በግፊት የሚጠቁ ሰዎች ቁጥር እንዲጨምር አድርጓል። ግፊት የጎንዮሽ ጉዳቶች ከሌሉት ምንም ምልክት ላያሳይ ስለሚችል ማንኛው ከ18 ዓመት በላይ የሆነ ሰው የግፊት መጠኑን በልኬት ማወቅ እንዳለበትም ተገልጿል። ኢትዮጵያ በሳውዲ የሚገኙ ዜጎች ደህንነት እንዲጠበቅ ጠይቃለች። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ ጥሪ አቀርበዋል። ሚኒስተሩ ይህንን ጠንካራ ጥያቄ ያነሱት ዛሬ ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ ኤልከርጂ ጋር በነበራቸው ውይይት መሆኑን የውጭ ጉዳይ ሚኒስትር ባሰራጨው መረጃ ላይ አስታውቋል። በተጨማሪም የሳውዲ መንግስት ለኢትዮጵያውያን ሰራተኞች አስተማማኝና ህጋዊ የስራ ዕድሎችን እንዲያመቻች ሚኒስትር ጌዲዮን ጠይቀዋል። የሳውዲ ምክትል ሚኒስትር በበኩላቸው ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር ዕድል እንዲያገኙ ለማስቻል ወሳኝ መሆኑን አስምረውበታል። ሆኖም ግን በሳውዲ አረቢያ ፍርድ ቤት ከአደንዛዥ ዝውውር ጋር በተያያዘ የሞት ቅጣት የተፈረደባቸው በርካታ ኢትዮጵያውያን አሳሳቢ ጉዳይ በዚህ ውይይት ላይ ስለመነሳቱ ከሚኒስቴሩ የወጣው መረጃ የጠቀሰው ነገር የለም። የቲክቶከር መንሱር ጀማል የዋስትና ጥያቄ ውድቅ ተደረገ። በእነ አርቲስት ሰራዊት ፍቅሬ ክስ መዝገብ ስር ተካቶ ክስ በቀረበበት ታዋቂው ቲክቶከር መንሱር ጀማል ላይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የልዩ ልዩ ወንጀል ችሎት የዋስትና ጥያቄውን ውድቅ አድርጓል። በዛሬው ግንቦት 10 ቀን የችሎት ውሎ አቃቤ ሕግ ተከሳሹ በዋስ ቢወጣ ተመሳሳይ ወንጀል ሊፈጽም ይችላል፣ ለህብረተሰቡም ጥሩ አርአያ አይደለም፣ እንዲሁም ቀደም ሲል በቁጥጥር ስር ሲውል
በመሸሹ ከፍተኛ ፍለጋ በተደረገበት በመሆኑ የዋስትና መብቱ ሊነፈግ ይገባል በማለት ያቀረበው ጥብቅ መቃወሚያ ፍርድ ቤቱ አግባብነት አለው በማለት ተቀብሎታል። የዚህ የክስ መዝገብ የተካተቱ ሌሎች 6 ተከሳሾች ቀደም ሲል ፍርድ ቤት በፈቀደላቸው ከ400 ሺህ እስከ 500 ሺህ ብር ዋስትና መሰረት ከውጭ ሆነው ክሳቸውን እየተከታተሉ ነው። መንሱር ጀማል ግን ፍርድ ቤት የዋስትና ጥያቄውን ውድቅ በማድረጉ ምክንያት ጉዳዩን በማረሚያ ቤት ሆኖ እንዲከታተል ትዕዛዝ ተላልፎበታል። ፍርድ ቤቱ መቃወሚያን ለመስማት ለሰኔ 11 ቀን 2018 ዓ.ም ተለዋጭ ቀጠሮን ሰጥቷል። የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት 667 የፈተና ማዕከላት ተዘጋጁ። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮውን የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እያደረገ ነው አለ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት የዩኒቨርሲቲ መግቢያ ፈተናውን በ97 ዩኒቨርሲቲዎችና በ570 የክልል ማዕከላት ለመስጠት ዝግጅት ተደርጓል። ከሰኔ 24 እስከ ሐምሌ 17 ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች የተፈጥሮ ሳይንስ 306964 እንዲሁም በማህበራዊ ሳይንስ 257255 በድምሩ 564219 ተማሪዎች መመዝገባቸውን ገልጸዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩ ጠቁመዋል። በየክልሎችና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ እየተደረጉ እንደሚገኙ አመላክተዋል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መስጠት መጀመሩን አንስተዋል። በሳንዲያጎ አሜሪካ ውስጥ አንድ መስጊድ ላይ በተከፈተ ተኩስ የ3 ሰዎች ህይወት አለፈ። በሳንዲያጎ በግዙፉ መስጊድ ላይ የደረሰው ጥቃት በአሜሪካ ያለውን ተደጋጋሚ የሃይማኖት ማዕከላት ላይ ያነጣጠረ ጥቃት ያሳየ ነው። አንደኛው የ17 ዓመት ተጠርጣሪ 3 የጦር መሳሪያዎችን ከእናቱ ቤት እንደወሰደ የተደረገው ምርመራ ያሳያል። እናቱ መኪናዋና መሳሪያዎቹ በተመሳሳይ ሰዓት እንደጠፋባት አረጋግጣለች። በጥቅሉ 3 ሰዎች ህይወታቸውን ያጡ ሲሆን አንደኛው በደህንነት ጥበቃ ስር ላይ የነበረ ነው። የሳንዲያጎ ፖሊስ ኃላፊ ስኮት ዋህል በአስራዎቹ ዕድሜ ክልል ያሉ 2 ተጠርጣሪዎች በማዕከሉ አቅራቢያ መኪና ውስጥ ህይወታቸው አልፎ ተገኝቷል ብለዋል። ፖሊስ የጥላቻ ወንጀል ሳይሆን አይቀርም የሚል ምርመራ ላይ ሲሆን አሁን ላይ ተጨማሪ ስጋት የለም ተብሏል። የ8 ልጆች አባት የሆነው የደህንነት ጥበቃው ራሱን መስዋዕት አድርጎ የበርካቶችን ህይወት ታድጓል ሲል ፖሊስ ገልጿል። በእስላማዊ ማዕከሉ ላይ የተሰነዘረው ጥቃትን በተመለከተ አሁንም ፖሊስ ምርመራ እያደረግኩ ነው ስለማለቱ ሲኤንኤን ዘግቧል። ትራምፕ የጥቃቱን ነገር ትቸዋለሁ አሉ። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ሊፈጽሙት የነበረውን ጥቃት ማራዘማቸውን አስታውቀዋል። የባህረ ሰላጤው ሀገራት ሳውዲ አረቢያ፣ ኳታርና አረብ ኤምሬትስ እንዲሁም ሌሎቹ ሀገራት ኢራን ላይ ጥቃት እንዳይሰነዘር ጠይቀውኛል ብለዋል ትራምፕ። ለማክሰኞ ቀን ተቆርጦለት የነበረው ጥቃት ለዲፕሎማሲያዊ ጊዜ መግዣ በሚሆን ለአሁኑ ቆሟል። በእርግጥ ጥቃቱ ለ2 እና 3 ቀናት ያህል እንደተራዘመ መነገሩ ያን ያህል ዘላቂ ሰላም ላያመጣ ይችላል። ፔንታገን ቢያንስ ለአሁኑ እርምጃ እንዲወስድ በትራምፕ ታዟል ሲል አርቲ ኒውስ ነው የዘገበው። ትራምፕ ኢራን ላይ ያለውን ውይይት በጎ ባለመሆኑ ነገ ወደ ጥቃቱ እንመለሳለን በሚልም ዝተዋል። የትኛውም ስምምነት ቴህራን ኒውክለር ቦምብ እንዳትታጠቅ ማድረግ አለበት የሪፐብሊካኑ እምነት ነው። ፕሬዚዳንቱ በትሩዝ ሶሻል ሚዲያቸው ላይ ተቀባይነት የሌለው ሀሳብ ኢራን የምታቀርብ ከሆነ የጦር ሚኒስቴሩ ወደ ጥቃት ለመመለስ በተጠንቀቅ ላይ እንዲቆይ አዘዋል። ትራምፕ ማክሰኞ የያዙት ጥቃትን አራዘሙ እንጂ ኢራን ላይ መጠነ ሰፊ ጥቃት ለማድረስ አሁንም ተዘጋጅቻለሁ ብለዋል። ኢራን የመደራደሪያ ነጥቧን በፓኪስታን በኩል ለአሜሪካ መላኳ የሚዘነጋ አይደለም። አብራችሁኝ ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ